ልጁ በአውሮፕላኑ ውስጥ በህልም ደንግጦ ነቃ። አውሮፕላኑ ሊወድቅ መሆኑን ለበረራ አስተናጋጇ በፍጥነት ነገራት። ተሳፋሪዎቹ ይህንን ሲሰሙ በጣም ተቆጡ። ልጁ ሁላችንንም እየረገመን ነው ብለው አሰቡ። የበረራ አስተናጋጇ የተሳፋሪዎችን ስሜት በፍጥነት ለማረጋጋት ሞከረች። በአውሮፕላኑ የመሪዎች ክፍል ውስጥ ግን ካፒቴኑ ለመዝናናት በሚል በአተማማኝ ስሜት አውቶፓይለቱን አበራ። ሆኖም ካፒቴኑ በአየር ግፊት ሊሳብ ጥቂት ሲቀረው አንድ ኃይለኛ የአየር ሞገድ የአውሮፕላኑን መስኮት ሰበረው። ረዳት አብራሪው በጊዜ ያዘው። የአውሮፕላኑ ኃይለኛ መንቀጥቀጥ ተሳፋሪዎቹን ማስፈራት ጀመረ። የበረራ አስተናጋጇ አውሮፕላኑ የአየር ሞገድ አጋጥሞት ሊሆን እንደሚችል ገለጸች። ያኔ ብቻ ሁሉም ሰው ተረጋጋ። ነገር ግን ልጁ ይህ ሁሉ በህልሙ ካየው ጋር አንድ አይነት መሆኑን ተረዳ። የኦክሲጅን ጭምቆች በ5 ሰከንድ ውስጥ እንደሚወርዱ ለሁሉም ነገራቸው። እንደተናገረውም አውሮፕላኑ እንደገና ተነቃነቀና የኦክሲጅን ጭምቆች ወደቁ። በካቢኑ ውስጥ የነበሩት ተሳፋሪዎች በሙሉ ወዲያውኑ በፍርሃት ተዋጡ። ልጁ ቆሞ ወደ አብራሪዎች ክፍል ለመሄድ ቢሞክርም በበረራ አስተናጋጇ ተከለከለ። ልጁ አውሮፕላኑ አሁን ያለ አብራሪ እየበረረ መሆኑን ገለጸ። ሁሉም ሰው ልጁ የማይመስል ነገር እያወራ እንደሆነ አሰቡ። አንድ አዛውንት ደግሞ ይህ ሁሉ የሆነው በልጁ እርግማን ነው ብለው አመኑ። ልጁ ግን ማብራሪያ መስጠት አልፈለገም። በቀጥታ ወደ አብራሪዎች ክፍሉ አመረ። በህልሙ ያየውን የለፍ ቃል አስገብቶ የአብራሪዎች ክፍሉን ከፈተው። የበረራ አስተናጋጇ በረዳት አብራሪው ክፍል ውስጥ ባየችው ነገር ደነገጠች። በፍጥነትም የሁሉንም ሰው እርዳታ ጠየቀች። ልጁ ወዲያውኑ አውሮፕላኑን ከፍታ ጨመረ። ከዚያም በህልሙ የታየውን የአደጋ ጊዜ ኮድ አስገባ። አውሮፕላኑ ቀስ በቀስ ወደ ተረጋጋ ሁኔታ ተመለሰ። ነገር ግን ሁለቱ አብራሪዎች ራሳቸውን ስተው ስለነበር አውሮፕላኑ አሁንም ያለ አብራሪ በአደጋ ላይ ነበር። አውሮፕላኑ በበረዶ የተሸፈነ ተራራ ሊገጭ ጥቂት ሲቀረው ልጁ አውሮፕላኑን መንዳት እንደሚችል ምልክት ሰጠ። በመጀመሪያ የመቆጣጠሪያ ማማውን አነጋግሮ ያለውን ሁኔታ ሪፖርት አደረገ። የመቆጣጠሪያ ማማው ወዲያውኑ ሰራተኞች በሙሉ በማንኛውም ሰዓት ዝግጁ ሆነው እንዲጠበቁ አዘዘ። ከዚያም ልጁ የአውሮፕላኑን ከፍታ እንደገና ከፍ በማድረግ በበረዶ የተሸፈነውን ተራራ በተሳካ ሁኔታ አለፈ። በዚህ ጊዜ ካፒቴኑ ነቃና ሁኔታውን ሲረዳ ልጁን አመሰገነው። ሁሉም ሰው ከጭንቀት ተገላለግን ብለው ሲያስቡ የአውሮፕላኑ ነዳጅ በከፍተኛ ሁኔታ እየፈሰሰ መሆኑን አላስተዋሉም ነበር። አዲስ አደጋ ሊከሰት ተቃርቧል።